እግዚአብሔር የሰጠኝን ቃሌን ማጥናት ማሰላሰል ከጀመርክ የምታደርገው ሁሉ ይከናወንልሃል። ማንበብ ያቆምክለት 3 አደጋ ይገጥምሃል። ልብህ ይታበያል። በወንድሞች ላይ መኩራት ትጀምራለህ። በማያገባ ትገባለህ። እግዚአብሔርም ካንተ ይለያል። አደራህን ኢያሱን ታውቃላችሁ። የዘላለም አምላክ እግዚአብሔር ቃል ውስጥ ያለ መድኃኒት። ልጄ ሰለሞን እኔ ዛሬ የመንገድን ሁሉ የህይወት መንገድን ሄጃለሁ እና በፊቴ ያንተን ስላነገሰ አመሰግነዋለሁ። ቤተ መቅደስ ልትሰራ ተሹመሃል። ጥበብና እውቀት ብልጥግና ይሰጥሃል። ምንም ችግር የለውም። እንደ ቃሉ ይሄው በእግዚአብሔር ጣት የተጻፈው ማስተር ፕላኑ፣ ይሄው የኦርናው ድማ፣ ይሄው ካህናት፣ ይሄው ብረትና ወርቁ። አንድ ነገር ግን ስማ፣ እግዚአብሔር ለሙሴ የሰጠውን ፍርዱን፣ ህጉን፣ ስርዓቱን ታጠና ዘንድ ተጠንቀቅ። ልጄ ሰለሞን ቃል አብዛ፣ አደረሃን። እግዚአብሔር ካንተ ጋር ይሁን። ከተውከው ቃሉ ይተውሃል። ሰለሞን የሰማው አይመስለኝም። ሰለሞንም በቅሎ አበዛ፣ ሴት አበዛ፣ ፈረስ አበዛ፣ ወርቅ አበዛ። ታውቃላችሁ፣ ቃል አሳነሰ። ወደ 1000 ሚስቶች የወርቅ ገንዳና የወርቅ ሹካ ያበዛ ጀመር። ቃሉን አሳነሰው። ሰለሞንም በተራራ ላይ ለአጋንንቶች ሰግዶ ሞተ ይላል። አታምናላችሁ? መክብብና መኃልየ ምሳሌን የጻፈ ሰው ለምን ቀስ ብሎ ሴጣን በክብር ይጨምራል? ችግሩ አይደለም ሴጣን ብርና ወርቅ ምንም ችግሩ አይደነግጥም። ቀስ ብሎ ባይብልን ሰረቀበት። እንዴት ሰረቀበት ብትሉ ጉዳይ በማብዛት 1000 ሚስት አንዳንድ ልጅ እንኳን ብትወልድ በሉ እንደ ሄሊኮፕተር ነው የሚያዞሩት። በጣም ከባድ ነው። እዛም ሲመርቅ እዛም ሲመርቅ እዛም ሲሄድ ከአምላኩ ጋር ለማጥናት ጊዜ እንዳይበጅት ሰረቀበት። በረጅም ጊዜ ውስጥ ሰበሩ። የእግዚአብሔር ቃል ማጥናት። ስለዚህ የነገስታት ሕግ የሚል ተጽፏል። ሙሴ ጻፈልኝ በእስራኤል ላይ ንጉሥ አነግሳለሁ ሲሉ እስራኤላዊ ይሁን የንጉሱ ወግ ልንገርህ፣ ከካህኑ ቅዱሳት መጽሐፍት ስክሮልስ ይባላሉ ይውሰደው። ባለጸጋ ነኝ ብሎ ሴክሬተሪ እንዳይቀጥር በገዛ እጁ ኦሪት ዘፍጥረት ዘጸአት እያለ ይጻፍ። ለምን እንዲጽፍ ተፈለገ? ሲጽፍ እንዲያነበው ነው። መጽሐፉ እድሜውን በሙሉ እሱ ጋር ይኑር። ከዛስ በወንድሞቹ ላይ አይታበይማ። የሚያደርገው ሁሉ ይከናወንለታል። አምላክ ከሱ ጋር ይሆናል። የነገስታት ሕግ ነው ተጽፏል በኦሪት ዘፍጥረት፣ ኦሪት ዘዳግም ላይ እና ኦዚያንም መንገስ በጀመረ ጊዜ በዘካርያስ በካህኑ እግር ስር ሆኖ ቃሉን ያጠና ነበር። እግዚአብሔርም እጅግ ዝናው እስኪጨምር አበረታው። ከሩቅ ሁሉ ዝናው ተሰማ። ኦዚያንም በበረታ ጊዜ ልቡ ታበየ። ለምን ታበየ? ማጥናት ስላቆመ ነው። ማንበብ ያቆምክለት 3 አደጋዎች ይታዩብሃል። አንደኛ ራስህ ከራስህ ትሰወራለህ። ትክክል ትሆን አትሆንም ሚዛኑ ይጠፋብሃል። እንዲያውም ትክክል ይሆንክ ነው ይመስልህ። አየህ። እና ኦዚያን ምን አደረገ? ቅዱስ ቃሉን ማጥናት ሲያቆም ራሱን ማየት ስላቃተው፣ ንጉሥ እኮ ነው፣ የይሁዳ ነገድ ነው። ወደ ቤተ መቅደስ ገብቶ ከሌዋውያን ጸናጽሉን ስጡኝ አላቸው። 85 ካህናት። አንተ ንጉሥ ነህ እንጂ ካህን አይደለህም። ጸናጽልና ማጠን መቀደስ እኮ የካህናት ሥራ ነው። ክብር አይሆንልህም አሉት። በማያገባ ገባ አሉት። ቃል ማጥናት ያቆመ ሰው በማያገባው ይገባል። አክቲቪስት ነው፣ ዳኛ ነው፣ አባይ ግድብን ገንቢ ይሆናል፣ ከፈለግ ወታደርም ይሆናል፣ ፓስተርም ይሆናል፣ ሁሉን ይሆናል። እኔ አይመለከተኝም፣ ይሄ አልተሰጠኝም አይልህም። በሁሉ ይገባል። ለምን? ቅጥር እንደሌላት በር ነው የሚሆነው። የቃል የማያጠና ሰው ሁለተኛ ምልክቱ 85ቱን ካህናት ኦዚያ ተቆጣቸው ይላል። 85 ካህናት እንዴት አንድ ሰው ይቆጣል? አንድ ካህን ሊሳሳት ይችላል። 10 ካህን ሊሳሳት፣ 85 ካህናት በአንድ ላይ ይሳሳት። 85ቱን ቁጭ በሉ እኔ ላስተምራችሁ ተሳስታችኋል። እግዚአብሔር የቀባቸውን መሳደብና መናቅ ጀመረ። ሁለተኛው ምልክቱ የእግዚአብሔርን ሰዎች መናቅ ይጀምራል። ከ7 ጠቢባን በላይ ጠቢብ የሆነ ይመስለዋል፣ አይሰማም። ሁለተኛ ምልክቱ በማያገባው መግባቱ አይደለም፣ በአንደበቱ ላይ ሲስታ ያላችሁ ሲዘረጥጥ፣ እግዚአብሔር የሾማቸውን ሲዘረጥጥ፣ ንጉሥ ቢሆን ከንቲባ ብትሆን አገልጋይ ብትሆን ለአንደበቱ ጠባቂ የለውም። እንዲህ ያለ ሰው ከገጠማችሁ የሰራዊት ጌታ እግዚአብሔር ቃል አንብብ ይልሃል ብትሉት አትስቱ። እኔ ምልክቱን አይቻውቀዋለሁ። ተቆጣቸው። አይ በማያገባው ገባ። አይሰማም፣ ተግሳጽን አይሰማም፣ ዘለፋን አይወድ። ግን ሰዎችን ደግሞ አንደበቱ ይስታል። አምጦ ብሎ ጸናጽሉን ቀብቶ ቅዱስ እግዚአብሔር ብሎ ሊያጥን ሲጀምር የእግዚአብሔር ጣት ጠቅ አለ። በለምጽ ግንባሩ ላይ እንደተመታ ሲያውቅ አፋጥነው አወጡት። በርጋ ሲደርስ በለምጽ ተወርሷል። ሰውነቱ ሁሉ በለምጽ መታው። ልጁ ኢዮአታምም በሱ ፋንታ ነገሰ። ኦዚያንም በተዘጋ ቤት ቆለፉበት። እስኪሞት ድረስ ከተዘጋበት ቤት አልወጣም። ምግብም እንጨት ላይ አስቀምጠው ነው የሚያቀብሉት በመስኮት። እቃው እንኳን እንዳይነካ እንዳይረክስ ያንን ያህል ኮከብ ተምዘግዝጎ ዘጭ። ኦዚያን መጽሐፍ ቢጽፍላለሁ እስር ቤት ሆኖ ብራዘር ቃል ማንበብ እንዳትተው ሊል ይችላል። የመታሰቢያ ይጽፍልሃል። እኔ በማያገባ ገብቼ
ካህናትን ሁሉ ትክክል የሆንኩ የመሰለኝ ልቤ ደንድኖ ለዚህ የበቃሁት ምንጩ ቃል ማንበብ ያቆምኩለት ኢዮአታ ማደራ ሊላችሁ ይችላል። የእግዚአብሔር ቃል እና ማሰላሰል ከምድር የሰማውን እያሰብክ ቃሉን እያሰብክ ስትሄድ ልነግራችሁ የማልችለው ደስታ፣ ፈውስ፣ መከናወን፣ ብልጥግና የሁሉ ነገር ማሰሪያው ቅዱስ ቃሉ። ሳኦልንም እግዚአብሔር ቀባው። 2 ዓመት ነው መንፈስ ቅዱስ የኖረው። ያው ሳሙኤል እኮ ነው የቀባው፣ ግን መናበብ አልቻሉም። ለምን? ቃለ ሙላት የለውም። ኢቭን ወደ አምላክ ጸልይ ነው የሚለው። መጸለይ ኢቭን አይችልም። ቃል የሌለው ንጉሥ ሆነ። ቃል የሌለው የተቀባ ሆነ። እንዴት ያናግረው? ሲም የሌለው ሞባይል በሉት በአሁኑ ቋንቋ። ሳኦልና እግዚአብሔር መገናኘት አቃታቸው። መገናኛው ቃል የለውም። ንስሐ መግባት አይችል፣ ቀን መጠበቅ አይችል፣ መታዘዝ ምን እንደያቅ፣ የረከሰው ከተዋረደው አይለየው፣ ድብልቅልቅ አለበት። መበላት የሚገባ ሰዓት ይጾማል፣ መጾም ሲገባው ይበላል። አስቸጋሪ አባት አሉ ዮናታን። ዝሙት እኮ ሰርቶ አይደለም፣ ሳኦል ዝሙት አልሰራም፣ ግን ከእግዚአብሔር ጋር መግባባት አልቻለም። እኔ ከዚህ ሰው ጋር ልሄድም አለ። ማንን ይመርጣል? የምታውቁት ዳዊት ተመረጠ። ዳዊት አብዛኞቹ እኮ ሚስቶቹ ወንዶቹን ዘርሮ ነው ያገባቸው። ታውቃላችሁ 85 ካህናት በዳዊት ምክንያት ሞተዋል። አቤሜሌክን ዋሽቶ በወታደሮች ተመክቶ እንደ ኢቦላ ቫይረስ ተቀስፈዋል እኮ በዳዊት ኃጢአት። እንደ ልቤ ግን ይለዋል። በብሉይ በአዲስ ኪዳን አስገራሚ ሰው ነው ዳዊት። እኔ የዳዊት ልጅ ነኝ ሊል አላፈረበትም። ሚስጥሩን ብታዩ የእግዚአብሔር ቃል ሙላቱ ነው። ዋላ ውሃ እንደተጠማ እንደምታለከልክ ከአፍ ቃል ተጠምቶ አለከለኩ። ሌሊቱን ሙሉ ቃል ትዝታይ ነው። ከብርና ወርቅ ይልቅ የአፍ ቃልን መረጥኩ። ብንንስል አንሶላዬ በእንባ እርሷል። ምን ሆኜ አለቀስኩ ስል በእንቅልፍ ልቤ ቃልን አሰላስለው ነበር። ቃል ትዝታይ ነው። ቃል እግዚአብሔር ወዳጄ ነው አሉ። ለምን? ቢወድቅም ቃል ያለው ሰው መነሳትን ያውቃል፣ ቢስትም መመለስን ያውቃል። የእግዚአብሔርን ልብ የሚያውቀው በቃሉ ነው። እንደ ልብ ያለው ታውቃላችሁ። እግዚአብሔር እኮ ልብ፣ አይን፣ ኩላሊት የለውም። ምሳሌ ነው። የውስጥ ማንነቱን ዳዊት እንዴት አወቀ ብትሉ፣ ቃሉ በሙላት ያለበት ሰው እግዚአብሔርን የምታውቀው ቃሉን ባወቀ ቁጥር ነው፣ ባወቀው ልክ ነው። እና የእግዚአብሔር ቃል ቀኑን ሙሉ አሰላስለዋለሁ። ተገረሙ። ማርታ ስምሽን 2 ልጥራው፣ ማርታ ሰማይ ምድር ይሁን ያልሁ ጌታ እኮ በቤትሽ ነኝ። በዚህች በእህትሽ ዲያሜትር እኩል በማርያም ትወጅኛለሽ። ሄሮድስ ሊገለኝ ሲፈልግ በርሽን ከፈትሽ። ሐዋርያት ሕይወትሽን እንጀራ ለመመገብ ሹሩ ጉዱት ያለሽ ትወጅኛለሽ እኮ አውቃለሁ፣ እኔም እወድሻለሁ። ማርታ እንዳትዋሽ፣ ሰላም የለሽ፣ ተከሰሽ ትከሻለሽ። የሰላሙ ጌታ ቤትሽ ነው፣ አንቺ ግን ተበጥበጠሻል። እረፍት የለሽም። አንዴ እዛ ነው፣ አንዴ እዚህ ነው ሲሉሽ እዛ ነሽ፣ እዛ ነሽ ሲሉሽ እዚህ ነሽ። አንደበትሽ መግራት አትችይም። ምንድን ነው ሚስጥሩ? ጌታ ሆይ እኔም አልገባኝም፣ እወድሃለሁ፣ ሰላም የለኝም። ሚስጥሩ ልንገርሽ፣ እህትሽ አግኝተዋለች። የማይወሰድ እድል ካላጣችሁ ቦታ እግሬ ስር ተቀምጣ እንደ ወርቅ ድቃቂ እንዳይበክን ቃሌን ስትሰማ ተመልከች። አንቺ ቤት የመጣሁት ሻይ ልጠጣ ነው እንዴ? ሻይ እኮ እግረ መንገድ ነው። የማይወሰድ ቅዱስ ቃሌን ለመስማት ጊዜ የለሽ። እናስ ሻይ ያፍላው። እንደሷ ቁጭ ማለት አቅቶ ይመሰል? ማን ያፍላል? አንተ እርቦህ የለም? እኔ መቼ አታፊ ያልኩ? ማርያም አንቺን ብትሆን ቃሉን እያሰበች ታፈላለች። አንቺስ ቡና ስትቆይ ቡና መቁላት፣ ማርያምስ ቃሉን እያሰበች ቡና ትቆላለች። ይቻላል እኮ። አንቺ መኪና ከነዳች መኪና ነው፣ ማርያምስ ቃሉን እያሰላሰለች መኪና ትነዳለች። ቃል ማሰላሰል እኮ ስራ አያስፈታም። በቀዳሚነት ዋና በታረጊው እንቆቅልሽ ሁሉ ይፈታ ነበር። ተመልከቻት ማርያም። ወገኖች የሁሉ ነገር መሰረት፣ የጥበብ የእውቀት መዝገብ ሁሉ ያለበት ቅዱስ ቃል ውስጥ ነው።